በቴሌፎን ስትጀናጀ እንደምትውል የሰማሁት ቤቢ አይ ኖ ቴንክ ዩ እሺ ጉቺ ያ ኖ እንደዛ እግዚአብሔር እንደዛ ሰምቼም አይቼም አላውቅም በቴሌፎን ስንት ያወራንክ ኖ በጣም አወራታለሁ ግን ላይክ አንድም ቀን ላይክ ወጥ ያለ ነገር አውርተን አናውቅም ላይክ እሷም የምታከብረኝ ነው ሚስት አለችኝ እኔ ከሚስቴ ጋር እንደማወራ ሚስት ካለ ከዚህ በለጠ እንዳታወራው ኖ አይደለም ኢቭን ጉቺ ራሱ እንደዚህ ላይክ የምትጀናጀን ሰው አይደለችም ለምን ለቀርሽ እኔ ስለማውቃት የድሮ ጓደኛዬ ነች ገብቶሻል አሁን ስለተጣላ ገብቶሻል ምን ለቀርሽ ከስር ያሉት ሰዎች ማለት ነው እኔን ነው አሁን ስለተጣላን መረጃ እንዳወጣ ይሁን እንድሰጥሽ ምናምን ነገር ማለት ነው ለክ ተጣልታችኋል ያ ተጣልተናል ግን ማለት ለክ ምንም ለክ አሁንም ቢሆን ማለት ነው ድሮም ያለችው ጉቺ ነገር ለክ ጉቺ ነው ዛሴ ለምን ተጣላችሁ ነው እሷ ነች ብሎክ ያደረገችኝ እግዚአብሔር በምን የተነሳ ምንም አይደማህማ ኖ አይደለም እኔ እንደውም ጌም ከምትጫወቺ ብዬ ማለት እግዚአብሔር ምስክሬ ነው ልጅ ትሞት ስልሽ ማለት በጣም ሞዳ ልጅ አለች ማርያምን ልጅ ትሞት ጌም ከምትጫወቺ ጉቺ ላይክ በውስጥ አልከልሽም ገብቻ ላይክ ቂጣ ይቆርጧል ላይክ 60% ምናምን ነው ለም በውስጥ አልከልሽም ማለት ከምትጫወቺ ነው በጌም የምሰጥሽን ነው ኖ ጌም ስትጫወት ማለት ነው የጌሙ ከምመጣ ከምሰጥሽ ለምን በውስጥ ሙሉ አልከልሽም ገብቻ አንድ አንበሳ ነው ስገዛ $450 ነው የሚከብደው እንትን የሚለኝ ታውቂያለሽ ከዛ እሺ በውስጥ ብልክላት ግን ሙሉን ታገኘዋለች ያ ቂጣ ከሚበላ ታዲያ ለምን በውስጥ አልከልሽም ብዬ ምንሽለው ነገር አድርጋለሁኝ አንዱ ለቀን ገብተሻል አባባል ከዛ በተረፈ ማለት ነው ኢቭን አንድ ቀን ደውዬ ማለት ነው ለቀን ስለመጥፎ ነገር ለክ ሴክሹዋል ነገር አውርተን አናውቅም በጣም ሞዳት እህቴ ነች በጣም መስሎኝ ነበር ለክ ወንድም አሁን ታዲያ ለምን ቦለከች ወይስ ድምጽን እንትና ከጆከር ጋር ስጣላ ቦለከች እሷ ቤት ኦኬ ገብቶሻል የሆነ ሳለ ጆከር መጣና ሊያስቀይመኝ ሞከረ ማለት ነው እኔም ጉቺ ደግሞ እህቴ ነች አልኩት ማለት ነው እኔም ሞዴሬተር አለኝ እሱ ሞዴሬተር አለው ከዛ ናውጣ ምናምን ብሎ ሰድቦኝ ማለት ነው ሲያስወጣኝ እኔም ሞዴሬተር አለኝ ቢያስወጣሁት ማለት ነው ከዛ ደወለችና ላክ ጆከር ለምን አስወጣዋለች ኦፍ ኮርስ በቁማር ብር አለም የተጣላችሁት በቁማር ጫወት ነበር እሳቤት ግን ነው በቁማር ብር አልተጣላም ከሷ ልክ ስበላ ትልክልኛለች ስበላ እልክላታለሁ እንጂ በቁማር ብር አልተጣላም ያነበብሽ ነው እንደከሰር ኮሜንት እኔ አላውቃችሁማ ግንኙነታችን ያው እናንተን የሚያውቁ ናቸው እኮ ስለ ይሄንን ቶፒክ አውቃታለሁ የሆነ ችግር ደርሶብኝ ቢሆን እኮ ማለት ጉቺ እንደዚህ አድርጋይ ምናምን ነገር አለች ነበር ግን ማርያም ምንም ነገር ያደረገች እንደውም ተጣልተን ራሱ ማለት እኔ ነኝ የምጠይቃት ይቅርታ እየጠየኳት ነበር አሱ ይቅርታ እየጠየኳት ነበር ግን በድጄሽ ከሆነ ይቅርታ ምናምን ያልኳት ነበር